የፖሊስ ክሊራንስ ጉዳይ አሁንም እንደቀጠለ ነው። ዛሬ ደግሞ ባለፈው ቪዲዮ ላይ የሐሰተኛ የፖሊስ ክሊራንስ እንዴት እንደሚዘጋጅ በአምስት መንገዶችን አሳይቻችኋለሁ። ዛሬ ደግሞ የፖሊስ ክሊራንስ ኦሪጂናል ወይም ኮፒ ወይም ሐሰተኛ ወይም ደግሞ ትክክለኛ መሆኑን የምንለይባቸው 3 መንገዶችን ይዤላችሁ መጥቻለሁ። እናንተ ቤቱን ሰብስክራይብ እንዲሁም ደግሞ ላይክ አድርጉ። ጥያቄ ካላችሁ ኮሜንት ላይ አስቀምጡ። በአሁኑ ሰዓት ብዙ ሰው የፖሊስ ክሊራንስ ጉዳይ እያጨቃጨቀ ወይ እያወዛገበው ነው የሚገኘው። የተሰራው የፖሊስ ክሊራንስ ደግሞ ግማሹ የሐሰተኛው ደግሞ ኮፒ የሆነ ነውና እናንተ ሳትበሉ የእጃችሁ ላይ እንደደረሰ በእነዚህ 3 መንገዶች የእናንተ የፖሊስ ክሊራንስ ኦሪጂናል ነው ወይስ ደግሞ ኮፒ ነው የሚለውን ማረጋገጥ ትችላላችሁ ማለት ነው። አንደኛው በኪውአር ኮድ ማረጋገጥ ነው። እዚህ ጋራ ምንድነው የኪውአር ኮድ የተዘጋጀ በአሁኑ ሰዓት ትክክለኛውና የዱባይ ኤምባሲ የሚቀበለው የፖሊስ ክሊራንስ በቴሌሳይን የተዘጋጀ ወይም ደግሞ ኪውአር ኮድ ያለበት ነው ማለት ነው። ስለዚህ እናንተ ያንን ኪውአር ኮድ ስካን በማድረግ በትክክለኛነቱን ምን ማድረግ ትችላላችሁ? ማረጋገጥ ትችላላችሁ። ኪውአር ኮዱን ስካን ስታደርጉ ሙሉ የእናንተ መረጃ ማምጣት መቻል አለበት። ለምሳሌ አሻራ ስትሰጡ የአይን ሰጣችኋል ወይ ደግሞ የጣት ሰጣችኋል፣ ሙሉ መረጃችሁን ሰጣችኋል። ስለዚህ እናንተ ይሄንን በደንብ ማረጋገጥ መቻል አለባችሁ። ያ ኪውአር ኮድ እናንተ ስካን ስታደርጉት በሚገባ ይዟችሁ መሄድ ወደ እናንተ መረጃ ማስገባት አለበት። በምን ማድረግ ትችላላችሁ? በመጀመሪያ ስልካችሁን ከላይ እንደዚህ ስታንሸራትቱት ምን የሚላለ ኪውአር ኮድ የሚላለ እሱን በሱ ስካን ማድረግ ትችላላችሁ። ካልሆነ ደግሞ ጎግል ወይም ደግሞ ክሮም ላይ በመግባት የካሜራ ምልክቷን እሷን አንድ ጊዜ በመጫን በሱ ስካን ማድረግ መቻል አለባችሁ ማለት ነው። ስለዚህ ይህንን በመጠቀም የእናንተ ትክክለኛ መሆኑን በደንብ ማረጋገጥ አለባችሁ። ሁለተኛ የተቀመጠው ድህረገጽ ትክክለኛ ከመንግስታዊ ጋራ የተገናኘ መሆኑን ማረጋገጥ ነው። ምክንያቱም ለምሳሌ ትክክለኛው ድህረገጽ ወይም ደግሞ ከመንግስት ጋር የተገናኘው የሆነ ለምሳሌ የኤጀንሲው ስም ካለ በኋላ gov.ኢቲ ሚል መኖር መቻል አለበት። ያ ማለት በኢትዮጵያ ፍቃድ የተሰጠው ዌብሳይት ነው ማለት ነው። ስለዚህ እንደዛ ካልሆነ ግን ዝም ብሎ http ምናምን ብሎ ምንም አይነት እንትን ከሌለው ወይም ደግሞ ስትገቡ በትክክል ወደዛ ዌብሳይት የማያስገባችሁ ከሆነ ይሄንን እናንተ እንትን ማለት መቻል የለባችሁም ማለት ነው። ማመን መቻል የለባችሁም። ስለዚህ በየትኛውም ወረቀታችሁ ላይ የሚቀመጥ ዌብሳይት ቢኖር ወይ ደግሞ በዚህ በኩል አረጋግጡ ብትባሉ ትክክለኛው ከመንግስት ወይም ደግሞ ከፌዴራል ፖሊስ እውቅና የተሰጠው መሆኑን ማረጋገጥ መቻል አለባችሁ። መጨረሻ ላይ የሆነ ስሙ ይቀመጥና gov.ኢቲ ሚል መጨረሻ መቀመጥ መቻል አለበት ማለት ነው። በእንደዚህ ማጨረስ ከሆነ ያ ዌብሳይት ትክክለኛ አይደለም ማለት ነው። ስለዚህ አንዱ የምትለዩበት ይሄ ነው። ሁለተኛ እዛው ላይ ዌብሳይቱ ላይ ደግሞ ምንድነው የምታደርጉት? እሱን ተከትላችሁ ስትገቡ የእናንተ ወይ ደግሞ የሆነ ሰው የምትፈልጉት ሰው መረጃ በትክክል መቀመጥ መቻል አለበት። ያንን በዚህ ማረጋገጥ ትችላላችሁ። የእናንተን ህጋዊነትና የተሰጣችሁ ፖሊስ ክሊራንስ በሚገባ መለየት የምትችሉበት አንዱ መንገድ ይሄ ነው ማለት። ሶስተኛው በስክሪኑ ላይ የሚመጣው ወይም ደግሞ በኪውአር ኮድ ስካን ካረጋችሁ በኋላ በስክሪኑ ላይ የሚመጣ ለምሳሌ አንዳንድ ላቅ ያሉ እንትኖች ሰዎችን የሚያጭበረብሩ ሰዎች ላቅ ያሉ ሰዎች አሉና እሱን ኪውአር ኮድ አዘጋጅተው የእናንተን ፎቶና ቪዲዮ እንዲመጣ ያደርጋሉ። ነገር ግን እዚች ጋራ ምን ማድረግ አለባችሁ መሰላችሁ? በደንብ ቼክ ማድረግ መቻል ያለባችሁ እስካን አድርጋችሁ የገባችሁበት ዌብሳይት እና እጃችሁ ላይ ያለው ሰነድ በምንም መልኩ በምንም ቁጥር ሊቀያየር አይገባም። ሁሉም ምን መሆን አለበት? ተመሳሳይ መሆን አለበት። ለምሳሌ ሲሪያል ነምበራችሁ ተመሳሳይ መሆን አለበት፣ ስማችሁ ተመሳሳይ መሆን አለበት፣ ፎቶአችሁ ተመሳሳይ መሆን አለበት። ስለዚህ በቀላሉ እናንተ እነዚህ ነገሮች ለምሳሌ እስካን አድርጋችሁ ስትገቡ ስምና ፎቶአችሁ ተመሳስሎ ሲሪያል ነምበራችሁ የተለያየ ከሆነ እዚህ ጋራ ጥንቃቄ ማድረግ አለባችሁ። ያ የተጭበረበረ መሆኑን ማወቅ መቻል አለባችሁ ማለት ነው። ሌላው ደግሞ ምን መሆን ይችላል? የእናንተን ሙሉ መረጃ ይወስድና ወይ የፊርማ ወይ የማህተም ልዩነት ሊኖር ስለሚችል ይሄንን እናንተን እስካን አድርጋችሁ በኪውአር ኮድ እስካን አድርጋችሁ ከገባችሁ በኋላ እጃችሁ ላይ የመጣው ወረቀት ጋራ በምንም መልኩ መለያየት መቻል የለበትም ማለት ነው። ለዛሬ እንዴት አድርጋችሁ እጃችሁ ላይ ያለውን የፖሊስ ክሊራንስ ኦሪጂናል ነው ወይስ ደግሞ
ኮፒ ነው ወይ ደግሞ የሐሰተኛ ነው ትክክለኛ ነው የሚለውን የምትለዩባቸው 3 መንገዶችን አሳይቻችኋለሁ ማለት ነው። በቀጣይ ደግሞ ለኤምባሲ የሚቀርበው የፖሊስ ክሊራንስ ምን ማሟላት አለበት የሚል ቪዲዮ ይዤላችሁ እመጣለሁ። እስከዛ ድረስ ቤቱን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ።